የተወዳጁ አቀንቃኝ የአንዱዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሀሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር፣ ለምሳሌ ቀነኒ የአንዱዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋል እና አንዳንዶች እውነት ነው ወይ ይላሉ። እንዲህ አይነት ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። በትክክል። ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ ራሱ የሚያብራራ ሰው አለ። እንደዚህ ነው አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር ወደ ማህበራዊ ህይወታችን ውስጥ ገብቷልና ቦርደሮች ቢኖሩ ጥሩ ነው የሚለው ፖሊስ። ይሄን ነገር ለእኔ ተውልኝ፣ አጣራለሁ። መጨረሻ ላይ እኔ የምሰጣችሁን ነገር ብቻ ተቀበሉኝ። ከዛ ውጭ ግን ሁሉም በሚለው ነገር ወይም ደግሞ ሰዎች በሚያንሸራሽሯቸው የተለያዩ እውነትም የሆነ ያልሆነም መረጃዎች የኔን የማጣራት ሂደት ያደናቅፈዋል፣ ያስተጓጉሉታል።